ፈታኝ በሆነ ሂደት በለውጥ ሀገሪቱን ከተረከበ ማግስት ጀምሮ የምርጫን ወሳኝነት አጥብቆ ስለሚያምን የስድስተኛው ምርጫ ብዙ የቆዩ ጉድለቶችን በሚያረምና በሚያስተካክል መንገድ ያውም ሀገሪቱ በውስጥም ሆነ በውጭ ተግዳሮቶች እየተፈተነች ባለችበት ወቅት መፈጸም የቻለ ፓርቲ ነው። ከዚህ አንጻር ሰባተኛው ሀገራዊ ክልላዊ ምርጫ በተሳካ መልኩ ማካሄድ ያለው ዘርፈ ብዙ ፋይዳ እጅግ የላቀና የጎላ ነው ብሎ ያምናል። ፓርቲያችን ብልጽግና የምርጫ ምህዳሩን ለተፎካካሪ ፓርቲዎች በማስፋት አማራጭ ሀሳቦች እንዲሸራሸሩበት ከማድረግ ባለፈ ከ275 በላይ የተፎካካሪ ፓርቲ አባላትን ከክልል እስከ ፌዴራል ባሉ የሹመት ቦታዎች ላይ እንዲሳተፉ በማድረግ እውነተኛ ዲሞክራሲ ለዓለም ያረጋገጠ ስልጡን ከርዕዮተ ዓለም ታሳሪነት የተላቀቀ አካታች ፓርቲ ሆኖም እውቅና አግኝቷል። ክልላዊ ምርጫ የፓርቲያችን ብልጽግና ኢትዮጵያን ወደ ተምሳሌት ሀገር የተሰኘውን በወረዳችን ደረጃ ለምናካሄደው የብልጽግና ፓርቲ የምርጫ ማኒፌስቶና የምርጫ መወዳደሪያ ምልክት ማስተዋወቂያ ፕሮግራም መድረክ ላይ እንኳን ደህና መጣችሁ አዲናስ ማለት እንፈልጋለን። እንደሚታወቀው ፓርቲያችን ብልጽግና አካታች ሀሳብ ያለውና በሀሳብ የበላይነት የሚያምን የመግባባት ዲሞክራሲን እውን እያደረገ ያለ የፉክክርና ትብብር ሚዛንን የጠበቀ የርዕዮተ ዓለም እስረኛ ያልሆነ የርዕዮተ ዓለም ነፃነት ያልተኛው ሀገራዊና ባህል ፖለቲካን የሚከተል ህብረ ብሔራዊ አንድነትና አብሮነትን በማጽናት ሀገርን ከመፍረስ የታደገና ሀገርን እያሻገረ ያለ ትላንትን ከዛሬና ነገ ጋር በሚዛን የሚያይ ከትላንቱ መልካሙን በመውሰድ እንከኑን በማከም እና በማረም ዛሬን በትላንት መልካም መሰረት ላይ ገንብቶ በሚገባ የሚጠቀም ለነገ ወረት ለማቆየት ነገን ተልሞ የሚሰራ የትውልድ ፓርቲ ነው። የተከበራችሁ የፓርቲያችን የብልጽግና የምርጫ ማኒፌስቶና የምርጫ መወዳደሪያ ምልክት ማስተዋወቂያ ፕሮግራም ተሳታፊዎች፣ ክቡራንና ክቡራት፣ ፓርቲያችን ብልጽግና ሀገርን መምራት ከጀመረበት በአጭር ጊዜያትና ዓመታት በርካታ ለውጦችንና ስኬቶችን ማስመዝገብ የቻለ የተለያዩ ሜጋና ትላልቅ ፕሮጀክቶችንና ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ከብዙ ውስብስብ ችግር ውስጥ አውጥቶ በስኬት በማጠናቀቅ ማስመረቅ የቻለና እዛው ሳለ የሀገራችንን የመጻኢ ጊዜ ተስፋ የሆኑትን የጉባ ብስራቶችን የሆኑትን ፕሮጀክቶችን ጭምር ይዞልን የቀረበና የሀገራችንን ሁለንተናዊ ብልጽግና እውን ለማድረግና የህዝቦችን ሁለንተናዊ ተጠቃሚነትን ለማረጋገጥ ብሎም ሀገራችን ኢትዮጵያን ሰብአዊ ልዕልናን፣ ኢኮኖሚያዊ ሉዓላዊነትና አፍሪካዊት ሀያል ወይም ተምሳሌት ለማድረግ ራዕይ ያለውና በተጨባጭ ውጤትና ስኬት እያስመዘገበ ያለ ከተስፋ ብርሃን ወደሚጨበጥ ብርሃን ያሸጋገረ ቃልን በተግባር የሚተረጉም ለሰው ልጆች ክብር የሚሰጥና ሰው ተኮር ፓርቲ ጭምር ነው። ብልጽግና ፓርቲ ለውጡን በፍጥነትና በፈጠራ በመምራትና ሀገራችንን ካደጉ ሀገሮች ጋር ተወዳዳሪና ተስተካካይ ለማድረግ በፍጥነትና በፈጠራ ብቻ ሳይሆን ዝላይ ጭምር የሚያስፈልግ መሆኑን አውቆና ተረድቶ አቅዶ እየሰራ ያለ ሀገር በቀል እሳቤ ያለው በፈተናዎች የማይበገር ፈተናዎችን ወደ ድል የሚቀይር ፓርቲ ጭምር ነው። የተከበራችሁ የፓርቲያችን ብልጽግና የምርጫ ማኒፌስቶና የምርጫ መወዳደሪያ ምልክት ማስተዋወቅ ፕሮግራም ተሳታፊዎች፣ ክቡራንና ክቡራት፣ ብልጽግና ፓርቲ ሀገራችን ያላትን አጣ ያለ መውጫ በር ታግታ ያለች ሀገር መሆኗን በውል የተረዳና የባህር በር የማግኘት ጥያቄ ማንሳት እንደ ጥፋት ይታይ የነበረው በሀገርና በሕዝብ ጥቅም የማይደራደረውና በጋራ የመልማት የማደግና የመበልጸግ ፍላጎትና አቋም ያለው ፓርቲ በመሆኑ የባህር በር የማግኘት ተፈጥሯዊ ሕጋዊና ፍትሐዊ መብታችንን ደፍሮ በማንሳት ጥያቄው የሀገራችን ብቻ ሳይሆን በአፍሪካና በዓለም አደባባይ ጭምር አጀንዳ እንዲሆን እያደረገ ያለ ሀገራችንን ኢትዮጵያ ወደ ተሟላ ጂኦፖለቲካዊ ቁመና ለማምጣት እየሰራ ያለ የትላንትን ቁርሾ በማከም ዛሬ ላይ ሆኖ ነገን ተልሞ የሚሰራ የትውልድ ፓርቲ ነው። ምርጫ መወዳደሪያ ምልክት ማስተዋወቂያ ፕሮግራም ተሳታፊዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ፓርቲያችን ብልጽግና ለሰባተኛው ሀገራዊ የመረጠበት ዋነኛው ምክንያት በምግብ ራሳችንን የመቻል ምልክት፣ የሉዓላዊነት፣ የመደመር፣ የህብረ ብሔራዊ አንድነትና አብሮነት፣ የሀገራችን ልዕልናና ብልጽግና ምልክት ባዕዳዎች የውስጥ ተላላኪ ባንዳዎችና ጽንፈኞችን በመጠቀምና በጋራ በመሆን ምርጫውን ለማደናቀፍና ሀገራችንን
ለማወቅና ለመረበሽ የተለመደ ሴራና ተንኮል እየሸረቡ መሆኑን አውቀንና ተረድተን በተለይም ደግሞ ጽንፈኛው ኃይል በሕዝባችን ጀግንነት በጋራ ትግልና መስዋዕትነት ጭምር የተገኘውን ሰላምና ተፈናቅለው የነበሩ ወንድሞቻችንና እህቶቻችንን ወደ ቀያቸው በመመለስ የተገኘውን አንጻራዊ ሰላም ዘላቂና አስተማማኝ ሰላም እንዳይረጋገጥ ሌት ተቀን የሚሰሩ ጽንፈኛ ኃይሎች፣ ባንዳዎችና ተላላኪዎች፣ አጋቾችና ዘራፊዎች መላ የዚገም ሕዝብ ልክ እንደ ወትሮውና እንደተለመደው ሁሉ አምርሮ በመታገልና አጋልጦ በመስጠት ብሎም አካባቢውን ነቅቶ በመጠበቅ የተገኘውን ሰላም አስተማማኝና ዘላቂነትን ለማረጋገጥና በታሪካዊ ጠላቶቻችን የተቃጣውን የህልውና አደጋን በጋራ ለመቀልበስ ሁላችንም በአንድነት በመቆም ሁላችንም ድርሻችንን መወጣት ይኖርብናል ስል በዚህ አጋጣሚ መልእክቴን አስተላልፋለሁ። አባካችሁ ሞጋረሞን አስተለን የሰባተኛው ጠቅላላ ሀገራዊና ክልላዊ ምርጫን አስመልክቶ ታዲያ በዚህ ወረዳ በዛሬው ዕለት ሞቅ ባለ ሁኔታ የምርጫ ማኒፌስቶና ምልክት ማስታወቅ ስነ ስርዓት እየተከናወነ ነው የሚገኘው። አሁን ላይ ደግሞ የከፍተኛ የስራ ኃላፊዎቹ የስንዴ ነዶንና ቀጣይ 5 ዓመት ላይ የሚያከናውኗቸውን ተግባራትን የያዘ የምርጫ ማኒፌስቶ እዚሁ ከፊት ላይ ይዘው ተገኝተዋል ማለት ነው። ባካቸውን ሞቅ ያለ መረስልን እጅግ አድርገን እናመሰግናለን። ጠቅላላ የሰባተኛው ጠቅላላ ሀገራዊና ክልላዊ ምርጫ ማኒፌስቶ በዚህ መንገድ በዛሬው ዕለት ሲከናወን ቆይቶ ተጠናቋል ማለት ነው። አሁን የሚቀረን አንድ መርሃ ግብር ነው።